ዛሬ በጣም ስፔሻል ቀን ነው። ለምን ካላችሁ ላሳያችሁ። ፍሪ ፋየር ላይ ምን አይነት ቪዲዮ ልስራ ብዬ ገባው፣ ዝም ብዬ ማለት ነው። ላይ ቀይ ምልክት አየው ገባውኝና ኢቮጋን ላይ ሳይ ያየሁትን ላሳያችሁ። ኤክስኤም8 ኢቮጋኔ ሌቭል 3 ነው ገና ማለት ይሄ አይደለም። የሚገርመው ዝቅ ብዬ ስመለከት ጎ አፕግሬድ የሚለው ላይ ፖይንት አየው ማለት ከዛ ኮይኖቹን ሳይ ሞልቶልኛል 120 ፖይንት። ሌቭል 4 ሲሆን ደግሞ ሙሉ ስኪሉን ይሰጠኛል እና ሌላ ደግሞ ሲተኮስ እንዲ መብረቅ ይወጣል ማለት ከዛ አፕግሬድ አረኩት። ለዚህ ነው ስፔሻል ቀን ያልከው ካላችሁኝ፣ አዎ እኔ በየጊዜው አይደለም ዳይመንድ ቶፕ አፕ ማረገው። ዝም ብሎ ደግሞ ቶፕ አፕም ካረኩኝ ኮይን መግዛት እኔ በጣም ነው የሚሰቀጥጠኝ ማለት በነፃ ማግኘት እየቻልኩና ዝም ብሎ በራሱ ጊዜ አንድ አመት ሙሉ ሰበስብና በየአመቱ ነው አፕግሬድ ማረገው። እና እንዴት ሁለቱም መሳሪያ ሌቭል 7 ደረስክ ካላችሁኝ፣ ተውት እሱ ረጅም ታሪክ ነው። እና ዛሬ አይዲያችን የሚሆነው አሁን ይሄን መሳሪያ እንሞክረዋለን። ሌቭል 4 ከገባ በኋላ ሙሉ ስኪሉን ስለምናገኝ ከሆነ ኤክስኤም8 ስኪን ጋር አወዳድረን እስቲ የምናየው ይሆናል። የዛሬ ቪዲዮ አይዲያ ከተመቻችሁ ላይክ ማድረግ እንዳትረሱ። ለዚህ ቤተሰብ ደግሞ አዲስ ከሆናችሁ ሰብስክራይብ አድርጉ። በጣም ምርጥ ቪዲዮዎች ይለቀቃሉ። ሰብስክራይብ ማድረግ እንዳትረሱ። አሁን ቀጥታ ወደ ቪዲዮ ሌትስ ጎ። መጀመሪያ ስኪኑን ላሳያችሁ። ዌፐን ላይ እንሂድ። ኤአር መሳሪያ ላይ ኤክስኤም8 ይሄው ኤክስኤም8 ስኪሉ 2 ዳሜጅ ይጨምርና ሬት ኦፍ ፋየር። ከዛ እኔ የምላችሁ ስኪን ይሄ ነው። ኤክስኤም8 ዳሜጅ ይጨምራል 2፣ ከዛ ሬት ኦፍ ፋየር 1። ይሄ መሳሪያ ግን ሬት ኦፍ ፋየር ይጨምራል 2 ማለት። ሬት ኦፍ ፋየር ማለት የሚተኩሰው ፍጥነት ማለት ነው። ቃላው በምን አይነት ፍጥነት ይወጣል የሚለው ነው። እና አንዳንድ ሰዎች ከዚህ ኢቮጋን አስበልጠው ይሄንም የሚጠቀሙ አሉ። ሌሎችም ይወረዳሉ እንደዚህ 2 ሬት ኦፍ ፋየር የተጨመረባቸው ማለት ነው። እና እስቲ ዛሬ የምንሞክረው ይሄን ኢቮጋን ይሆናል። ሌትስ ጎ። አሁን ኤክስኤም8ቱን የት እንደምናገኘው እንጃ፣ ግን ዝም ብለን እንደተለመደው ጌም እንወርድና እንፈልገዋለን። ሰዎችንም እየገደል እናገኛለን። ኤን ዘጋ ስኳድ ወርደዋል። ኑ አሁን ትኩረታችን ኪሎች ላይ ሆነ። አይ ኪሎች ሳይሆን ያው ኪል ስናመጣ ኤክስኤም ማግኘታችን አይቀርም። ያው ዘጋ ቱምቱም ሳወርና አይመችም። ኤን ዳሜጅ ያን ያህል የለውም። ኦ እዚህ አካባቢ ሰው የለም። እንሂድ። አልተመቸኝም። ስኳድ ስላዩኝ መምጣታቸው አይቀርም። እኛ ደግሞ ሉት ያስፈልገናል ግዴታ። ከስኳድ ለመጣላት የቅርብ መሳሪያ ያስፈልገናል። አራፋልና ኤኤን አለኝ እና እንሂድባቸው እስቲ። ኡዚ በቂ ነው። ኡዚ ኃይለኛ ነው ግን ቶሎ መጋዚኑ ትንሽ ነው። መጋዚን ማለት ቃላ የሚይዘው ማለት ነው። እና እዚህ ጋር ሰው ና ሸት እንዳይሞትም በዚህ እንሂድበት። በዚህ እና የት ነው የምትሄደው? ወይኔ ስኳድ መጡ። እንሂድባቸው እና የት አለ? አዩ እዚህ ጋር እንድች ና አዩኝ ና ወጣት የሻት አንድ ኖክ ና አንተ ከመቼ ወደ ነው? ና ኖክ ፈንሾ ይሄ መፈነሽ አለበት። እንሽሽ ስኳድ ናቸው። ና አንዳችሁ ና 2 ኖክ ሶስተኛው ና አበላሽብኝ። አሁን ሶስተኛው የት ሄደ? ሁለቱም ጋር ኤክስኤም8 አልነበረም። ኧረ ሌላ ጊዜ እኮ መሬት ላይ ነበር ማገኘው። ከአሁን የተሰለበ ካሪና እኮ እንዲህ ናት። ሁሌ አንድ ነገር ስትፈልጉ አታገኙትም፣ ሳትፈልጉት ግን 2-3 ታገኛላችሁ። እንዴ ከየት ነው ሄዶ አልነበር? እንዴት አለ? ከየት ነው የሚተኩሰው? በጣም ቶሎ ጋምፐር ነው መሰለኝ። እንሂድ። ቦታውን ካላወቅኩት ምን አደርገዋለሁ? እንሂድ። ቅርብ መሳሪያ ሸትጋን አለና ሃንገር የኤክስኤም8 ማት የሚገኝበት ቦታ ይሄው አሁን ጠፍቷል። ምንም ኤክስኤም8 የለም። ብንሄድ ይሻለናል። ኪላት ሳይሆን የምንፈልገው አሁን እንትን ነው ኤክስኤም8 ነው። ሸትጋን አለኝ። አሁን ኤክስኤም8 ለመፈለግ እንሂድ። ያረ ሰዎች ጠፍቷል። ኤክስኤም8 ጠፍቷል። እዛ ጋር ደግሞ ሚሽን ገዝቶኛል። ስኳድ ናቸው መሰለኝ። እንሂድባቸውና እነሱ ጋር ካለ ኤክስኤም8ቱን ወስደን የምንጮት ይሆናል። የቱ ጋር ናቸው? እሺ የት ናቸው? መጡ። ናንተ አንዴ ንግሏል። ና ሬትሮጎን ያዘው እንዳይቀርበኝ። 1 2 ኖክ ና አንደኛው ደመጀኝ። ኦሪዮን ና 1 ብስሚላ ስኳድ ወርጄ ስኮል ወጮታለሁ። እሺ የታሉ ስኳዶች? ያቸው ምን እንደሚሰሩ ስኳዶች ሪቫይቭ አረጋው ደግሞ የገደልኩትና አሻራው ለቁጥር
ወደ ቁጥር በእናትና ና ማንም የለም። አረና ሳይፈንሽኝ የመጣ ፈነሽኝ። እሻን ሂድና ሪቫይቭ አርክ። አረ ጣሉት። እዩ ስኳዴ ሙሉ ሞቶ ይኸው እዚህ ሪቫይቭ ሊያደርገኝ ነው። ወርደን የምር ኤክስሜት አግኝተን በቃ በቻልነው አቅም መጫወት አለብን። እዚህ ጋር ድሮፕ ከድሮፑ መሳሪያና ሺልድ እንውሰድ። ሺልድ ሌቭል 4 እና ድራጎኖፍ ታበደ። አሁን ግን ኤክስሜት ካገኘን ድራጎኖፍን እንቀይረዋለን። ለኤክስሜት ነው የወረድነው ኤምቢአር። እሺ ሁለት ብቻ ነው የቀራነው ደግሞ ከስኳዱ መሞት የለብን። ብስሚላ ወላሂ ኤክስሜት ጠፍቶ ያውቃል። እሺ ጠፍቶ ያውቃል። አሁን በዚህ ሰዓት ይጠፋል። ምን አይነት እድል እንዳለኝ እንጃ። ሻስጋን አገኘው ከኤክስሜት ሌላ በቃ ያላገኘሁት መሳሪያ የለም። ሸትጋን፣ ውትፒከር፣ ኤስኤቲ በቃ ሁሉም አገኘው። ኤክስሜት ተሰለበ ለነገሩ ሲያስጠላ። ግን አሁንም እድል አለን። 25 ሰው አለ። ሰው የሚወርድ ሰው አለ። ነውና ቱምቱም ሰር ሁኮንግ ሁለቱም ሁኮንግ ናንተ እንዳይሞትም እንዴ ነው ሄድሻት። አንደኛው ኖክ ሁለተኛውስ እንዴ ረና ፈንሽልኝ ኪሌ ኤክስሜት ከያዘ እስቲ ሬሎም ኤክስሜት ጓደኛዬ ደግሞ ገደለው አንዱን። እንሂድ ኤክስሜት ያስፈልገናል ወላሂ 24 ሰው አለ። እድል አለን። እስካሁን ጌሙ አላለቀም። 24 ሰው አለ። በስተመጨረሻም ኤክስሜት አገኘው። በስተመጨረሻ ወላሂ አፍክቶኛል። አሁን 20 ሰው ይቀራል። ሂደን 20ቹን መግደል አለብን። ኤክስሜቱ ሌቭል 4 ነው። እስቲ የቱ ይሻላል ይሄ ወይስ ያኛው? በፊት ምጮቶ በዛ ነበረ። እስቲ አሁን ለውጥ ካለ ምናምን የምናየው ይሆናል። መጨረሻ ላይ እስቲ ሬት እናደርጋቸዋለን። የቱ ይሻላል ወይ የቱ አይሻልም? አሁን ሰዎች ያስፈልጉናል። ጋይስ ሰዎቹ ጠፉ፣ ወላሂ ጠፉ። ይኸው እዛ ጋር አንድ ሰው እንሂድባቸው። እዛ ጋር ካገኘን አገኘን፣ ካላገኘን በቃ ይኸው በ3 ኪል እንወጣለን። ፋይት እያደረጉ ነው። በመሃል እንግባና የሚሰረቁ ኪሎች ካሉ እንስረቅ። ዳሜጅ አሪፍ ነው። ይኸው እዚህ ጋር አሪፍ ነው ዳሜጆቹ። ይኸው ሰዎች ሄድሻት አይሞትም እንዴ? ሙኮም ተቀየረ። አይሞትም። ይሁሉ ሄድሻት ምንትችው ነው። ቶሎ ጣል። ይሄን ኪል ቶሎ እናምጣው። 65 ሄድበት። ኤክስሜት ነው የሚገድልህ ቲማይፓውት። እሺ ሌሎችም ያስፈልጉናል ኪሎች። 4 ኪል 11 ሰው ቀርቷል። 11 ሰው ብቻ ነው የቀረው። ግን ያው መሞከር አለብን። ሰው አለ እንዴ? እዛ ጋር ገደሉት መሰለኛ። የታሉ ቀሪዎቹ? ስኳድ ቀርቷል መሰለኝ። ያው እዛ አካባቢ ፋይት ያርግሏል ምናምን አለ። ያው እዚህ ጋር ብቻቱ እንዴ ያን ያህል አይደለም ዳሜጅ 42 ዳሜጅ ሄድሻት እና ጭንቅላትን ስጠኝ። የሰረቁት ሲያስጠሉ ይሰርቁታል። ያው እዛ ጋር አንድ ልጅ ና ሄድሻት ፉል ሄድሻት። አረ ሁለቱንም ፍሬንዴ ዘረራቸው። እናንተ ሪቫይቭ ተደረገ። ተፈነሻ አንዱ 3 ሰው ይቀራል። 3 ሰው እዛ ጋር ይሁን የተፋየቱ ነው። አንድ ቲም አይደሉም መሰለኝና ወጣ እያላችሁ አረ ደመጀኝ። አይግራውንድ ይዞብናል። መጥፎ ነው። ጭንቅላታችን ነው የሚያገኙን። አሁን እንሂድባቸውና ይሄን እንደ ከቨር ነው ሰደው እነዚህ ድንጋዮቹ እንሂድባቸው። ደግሞ እዛ ፋይት እያደረጉ ነው። በመኪና የሚመጣም ልጅ አለ። ያረ የካራክተር እረታች በኩልም መጣ ልጁ በመኪና ተመካክረው ነው መሰለኝ። አንተ ከታች እኔ ከላይ ምናል። አረ በእናትህ እኛ ላይ እንዳይሰራም። እሺ ላይ ያለው ማን ይግደለው? ጓደኛዬ ምንድነው የምትሰራው? አገደልኩት። ሌላኛው ገደልኩት። ና እንሂድ ዞን ይደምጃል። እንሂድ። እታች አለ እኮ ሰው። አንተ አላየውም መሰለኝ። ቦምብ እየወረወረ ነው። እንሂድ። መጀመሪያ የታችኛውን ብንገላገለው አሪፍ ነው። በሁለት አቅጣጫ ከሆነ ከባድ ነው። ና ሄድሻት። የታችኛው ደምጃለሁ። ና ኖክ። አንድ ሰው ብቻ ሂድበት፣ ፑሽ አድርግበት። አንድ ሰው ብቻ ግባለት። ቦያ አሪፍ ጌም እና እስቲ ሽጉጡ አሪፍ ነው። ይሄ ኢቮጋኑ በጣም አሪፍ ነው። ዳሜጁም ሃይ ነው። በደንብ ይደምጃል። በዲ ሲሆን ልዩነት አለው። ግን ያኛውም አሪፍ ነው። እስቲ እናንተ ኮሜንት ላይ ምረጡልኝ። እኔ ግራ ገባኛላ። ሬት ኦፍ ፋየር በጣም አስፈላጊ ነገር ነው። ዳሜጅም ኤክስሜት ይጎለዋል። ብቻ እናንተ ኮሜንት ላይ ምረጡልኝ። በኢቮጋኑ ልጮት ወይስ በዛኛው ኤክስሜት ልጮት? እና የዛሬ ቪዲዮአችን ይሄን ይመስላል። እስካሁን ላይክ ካላርክ ቶሎ ብለ ላይክ አርክ። እስከዚህ ደቂቃ እያያችሁ ላይክ ማታረጉ አዳዲስ ቪዲዮዎችም እንዳመልጣችሁ ከፈለጋችሁ ሰብስክራይብ አድርጉ። እኔ ተናግሬያለሁ። ምክንያቱም ከእናንተ ጋር ነበረ። ባይ